አለ እንቁላል የለኝ አለኝ እንቁላል ማለት እንቁላል የለም። ከመያዝ ደግሞ ጎንበስ ብዬ መያዝ የለም። በቀደም ቀጥቆኛል እና እሺ በቃ ማለት ነው። ሃይላንድ ውሃ ማለት ነው። ውሃ መልተህ እንትን ላይ አዝራ ጠልጠል ታደርጋለህ። ወይኔ አንቺ ላንቺ በኋላ ምን ነው የሚያደርግሽ? እንትን ላይ ታስራለህ። ጉልጎራታ ግን ይልሽ እኔ ግን ካገኘሁሽ ማለቃቀስ ምናምን አይመቸኝም። እሺ ሶስተኛ ቅጣት ወንድሞ የበቀደም የር ማለት ነው የኔ ጅራንፎዋ። ሶስተኛ ቅጣት ደግሞ ምን ታደርጋለህ? ንገሩኝ፣ ጠፋኝ እኮ በስሜት እኮ ነው የጠፋኝ። ሶስተኛው ቅጣት ደግሞ ማለት ነው ነጭ ሽንኩርት አለ አለ። አንተ የንገረኝ ምን ልታረግ ለመግደል ነው? ነጭ ሽንኩርት የለም። አዎ ሌላ ታዲያ። እሺ ሶስተኛ ምን እናደርግልህ መሰለህ? ሶስተኛ በርበሬዋን ማለት ነው። በቀደም አይቀጥቅጥ አቡኝ እናቴ ትሙት። ሶስተኛዋ ደግሞ ምን ታደርጋለህ መሰለህ? በርበሬ በቃ ሶስተኛው አልማረህ። በቃ ሁለት እንዳልክ ሶስተኛ አልማረህ። ተናገሪ፣ ቀይሪ፣ ንገሪ። 3 እና 4 ተናገሪ። አንድ አካውንት ነው ያለኝ፣ ይሄ ብቻ ነው። ሌላ አካውንት የለኝም። ተናገሪ። ሌሎቻችሁ ሼር አድርጉልኝ። እዚህ ጋር በርበሬ ማለት ነው። እዚች ጋር ቢገባ ሳይንስ አይን አይደለም እኮ እዚች ጋር እንደዚህ እንደሚያቃጥል አድርገህ በርበሬዋን እንደዚህ አድርገህ ማለት ነው። ተይህ ላይ ጀምረህ በቃ እንዳለ በርበሬውን አይንህን ትተህ ማለት ነው። በርበሬውን እንዳለ ካልጌት አለ የለኝም። እሺ ሶስተኛው ምን ነጭ ሽንኩርት አለ እኮ ግን የገጠር ልጅ እንኳን ምን ነው የምትከዳኝ? እኔ በእውነት ነው እየተጫወተ የለኝም ነጭ ሽንኩርት እንዴ። ተናገሪ ቅጣትሽ እንዴ። እሺ ሶስተኛው ደግሞ ማለት ነው ምን ታደርጋለህ መሰለህ? ኦ ማይ ጋድ ጠፋኝ እኮ እናቴ ትሙት። ቃሪያ አለ ቃሪያ አለ አይደለ? ተናገሪ። እሺ አራተኛውን ተናገሪ። በርበሬ አለ ወይ? አራተኛ እስከ 3 ይሄ ቃሪያ ካለ 5 ቃሪያ በርበሬ አለኛው እንዴ። ቃሪያ 5 ቃሪያ በርበሬ ተቀባብለሽኛል። ፊቴን እቀባለሁ። ካላስ ሌላ ምንድነው? አይደለም በርበሬ ተቀባ አይደለም ያልኩህ እኔ በርበሬና ጨው ቀላቅለህ ትጠጣለህ አልኩህ። አንደኛ ተቀባብለሽኛል። አይነን አስቀረተ ይሄንን እንዳለ ተቀባልሽኝ አይደለ? እሺ አልኩሽ። አይደለም ስማኝ፣ ዝም ብለህ ጠጣ ነው ያልኩህ። መጀመሪያ አንደኛ ቃሪያለም እንቋቋሐሳ እንቁላል የለም። ከመያዝ ደግሞ ጎንበስ ብዬ መያዝ የለም። በቀደም ቀጥቆኛል እናቴ። እሺ በቃ ጌሙን መያዝ። ሶስተኛ ቅጣት ምን ላድርግልህ? ሃይላንድ ውሃ ማለት ነው። ውሃ መልተህ እንትን ላይ አዝራ ጠልጠል ታደርጋለህ። ወይኔ አንቺ ላንቺ በኋላ ምን ነው የሚያደርግሽ? እንትንህ ላይ ታስራለህ። ጉልጎራታ ግን ይልሽ እኔ ግን ካገኘሁሽ ማለቃቀስ ምናምን አይመቸኝም። እሺ ስማ ግን የኔን ግን ምንም ማድረግ አትችልም። የኔን እኮ ብርሃኔ እኮ ምንም ማድረግ አትችልም አይደለ? ታስሪዋለሽ። ቻዝ ላይ አያገባኝም። አስረሽ እዚህ ላይ ታንጠለጥይዋለሽ። እዚህ ላይ አስረሽ ታንጠለጥይዋለሽ። ምን አገባኝ? ጉዳይ ነው። ችግር የሚያዝ ቦታ እያለ በለው እንዲያው እንጂ እኔ ማለት ነው የነ ኃይለ እህት ነኝ፣ የነ ኑሩ እህት ነኝ። የታባቱ ጌሙን ያዘውና እና ጌሙን ያዘው ሰዎች እንዳይሄዱብኝ። ኦኬ
ቻርጀር ወጣ እስኪ አካ አዝረን የመጀርጀር በእናትሽ ቻርጀር ወጣ ማርያም ነው ዲኮን ሰዓት በቻርጀር የማናቴሽ ላይ የምስቅ ስለሆነ ወጣ ጋይስ ሸርጎር ሎም ከይታ ሰዑርን ከይታ አጥልን ማርያም ያሃና ድምጽ እየተባልሽ ነሩጎ ጋይስ ከይታ ሰዑርኒ የኔ ጣማማት ጋይስ በለው አሳየኝ የገጠር ልጅ እየታየኝ አይደለም ወንድሜ እየታየኝ አይደለም አባ አዎ ትንሽ ጨምር አድርግበት مثلا اللي توصلت حنولي في الدود ارجع حنا ما يكفل حنا ما يكفل يا هي ልጅ ነው ይባላል በእኛ ሀገር ይገጣባ ይወዳ ማለት ይሄ ደግሞ ጫው ሸክለክ ጫው አሳየኝ ግን የገጠር ልጅ እኔ በቀደም ያሳየው አይደል እንደ የነበረው አዎ እንደሱ በል እዛ ውሃውን አምጣና አሳየኝ ከፊቴን ነው የምትለቀልቀው ውሃውን ይሄው እንዲታይሽ ደግሞ ይታይሻል አዎ ይታያል እንደሱ ይርድየ በናጻ ሰላም ታደለ አዎ እስኪ በርበሬዋ ግን ትንሽ ናት የገጠር ልጅ አባቴ በርበሬዋ ግን ትንሽ ናት እንደኔ አይደለም ሁለት መለጋ ምናምን እያረኩ አልነበረ ነው ትንሹ ይሄ ነው ትንሹ እስቲ ያማታ እንዴ እሺ ይሁንልህ በቃ በጥብጥና አምጣ ተማቲ ይርድ ይሽከር ወይ ይሄው ተማከሽ ይሄ ነው ትንሹ ጠጣው አሁን ጌሙን ያዝና ጠጣት በደንብ ጫርጋ ዝም ብለህ ጠጣው በደንብ አድርገህ በቀደም እሺ ሲጋራ ያረኩት ደግሞ ይዘው ይሄዳል ና ተረጋጊ እንዴ እቺ ምን ያረጋ ነው አባቴ ዋና እንዳትረፋት ና አውጣት በርበሬው ይሄው እንዴ ጠጣ ጌሙን ያዝና ጠጣ ታብታብ ሁላችሁም ነው ያላችሁ ታብላ ጋይስ ታብታብ አድርጉ ታብታብ ያደረጋችሁ ማለት ነው ያላችሁ ጋይስ ሄዱበት ጋይስ ወቢሳቱም ዳነ ከይታ ስዑርኑ ካሁሉ ጋይስ ኸይዱ ማርያምን ቃትለኒ ጋይስ ወይኔ ማራት ጋይስ ማርያም ድሕር ስዑርኒ ማቲ ቅትል ካብለኒ ሽልቅትል ማቲ ጋይስ ድነኩም የኔ ጣሕማማት አተሪ ታብታብ አድርጉ ና የገጠር ልጅ ዳብል ላይ ጋይስ خذ جايس كده قلت له خذ قطر له بخطي تحسب خذ جايس ኧረ በመዳን አይለም جايس بخطي تحسب يعني طعمات بليز جايس خيدو مريم قاتلني ودهي له عرب مريم فرشر غورلم دخونه يخونو جايس ሁላችሁም ደብል ነው ጋይስ ፈርስት ጊፍት ደብል ነው አንዴ ላገኛት በሁለት ሺህ ነው ቅጣት ጋይስ በሁለት ሺህ ነው ያላችሁ قطر مريم قاتلني مريم قاتلنا من بعد ويني ሰይጣን ደሐግነኝ አሳየኝ በርበሬውን ወዲ ያሳለላ እንዴ ጨረስኩት እኮ ያማታል ልጅ ገደብ አይታይሽም እንዴ ማርያምን አላየሁም ስጠጣ ለምን ነው አንተ ሌባ ማርያም ደፍቶታል ለምንድን ነው የማይታየው እንዴ ፊት ለፊት እኮ ነው እንደዚህ የጠጣሁት እና